ሪቪን ጨረስኩ። አሳየው እኮ በቃ ነው። እንዴ ደግሞኛል። እንዴ ማረፍ ፈልጋለሁ እና እንኳን ምንም የምታወሪው ነገር የለም። በቃ የመጣሁበት ምክንያት ይሄ ነው። ይሄን ቤት ያንቺ ነው። እውነታው ይሄ ነው እኮ። እንኳን ደስ አለሽ ምናምን ስላልኩት እዚህ ቤት ላይ ላግባበት አግብቼ እዚህ ቤት ላይ ልኖርበት ከፈለግሽ ትችያለሽ። ለእኔና ለወደፊት ባሌ ነው አዘጋጀኸው። አንተ እኮ በጣም ጥሩ ሰው ነው። ይሄን አውቃለሁ። ጥሩ ሰው እንደሆነ እኮ ያለ አንተ ልኖርበት እሱ አይመለከተኝም። የራስሽ ምርጫ ነው። ከዚህ በፊት በጣም ብዙ ሙከራ ነበር። ለማንኛውም ሌላ ነገር አያስፈልግም። የብር ስጦታ ነው። እዚህ ቤት መኖር አልፈልግም፣ የቴ መምራት አልፈልግም ካልሽ መሸጥ ትችያለሽ። አከራይተሽን ማቆየት ትችያለሽ። ስጦታ አይሸጥም በሚለው እንደፈለግሽ የፈለግሽን ውሳኔ መወሰን ትችያለሽ። እሺ ለምን አልነገርከኝም? ግን እስከዛሬ ሰርፕራይዝ ይነገራል እንዴ? አይነገርም። ግን ደግሞ ቢያንስ ሌላ ነገር ውስጥ ስንገባባ ለዚህ እንደመጣ ለምን አልነገርከኝም? ትዕግስት አለኝ፣ አላማ አለኝ። ትዕግስት አለኝ። አንድ አላማ ነበር አይደለም? ማይሚ እውነቱን ነው የምነግርሽ። አላማ ነበረኝ። በቃ አንቺ ማስደስትበት ጊዜ በእንደዚህ አይነቱ አይደለም አይደል? እንደዚህ ቤቱ ሳያልቅ አምጥቼ ብነግራት ይደብራል። የፈለገ ብንጣላ ግን ባያልቅም እኔ ጋር ደግሞ አለቀ ሁሉም ነገር። እኔ ጋር አለቀ፣ ጨረስኩ። ስጤም አለቀ ሁሉም ነገር። የድካሜ በቃ እኔ ላይገባችሁ ይችላል በእውነት እንደፈለጋችሁ የሚባሉ። ሀይሚ ግን አንቺን ለማስደሰት በጣም እየሞከርኩ እየጣርኩኝ ነበረ። ተራ ነገር አልነበረም ለአንቺ መስጠት የምፈልገው። መኪና ገዝቶ መስጠት ቀላል ነው አይደለ? ካሜራ ነው ሲምፕል ነው። ግን መኪና